በህይወታችን የምንሰራው ሶስት ስህተቶችና ቆይተው ቁጭትና ጸጸትን የሚያመጡብንን ሶስት ነገሮች እነግራችኋለሁ። በተለይ ሶስተኛው በጣም ወሳኝና አስፈላጊ ነው፣ እንዳያመልጣችሁ። የመጀመሪያው መጀመር ያለብንን ነገር ቶሎ አለመጀመር፣ ቶሎ ወስነን አለመጀመር። ማንኛውንም ነገር ሊሆን ይችላል። ስፖርታዊ እንቅስቃሴ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ቢዝነስ ሊሆን ይችላል። ወስነን ቶሎ አለመጀመራችን ቆይቶ ለጸጸትና ለቁጭት የሚዳርገን ነገር ይሆናል ማለት ነው። ጥንቃቄ በማብዛት በመፍራት እና ትክክለኛ ጊዜ በመጠበቅ የምናስበውን ነገር ቶሎ አለመጀመር ቁጭት የሚያመጣብን ነገር ይሆናል ማለት ነው። ናፖሊዮን ሂል ምን ይለናል? የበዛ ጥንቃቄ ማድረግ ጥንቃቄ ካለማድረግ የበለጠ አደገኛ ነው ይለናል። ጥንቃቄ ስናደርግ ቆይ ዛሬ ቆይ ነገ ስንል የምናዘገያቸው ነገሮች ነገ ቆይቶ ወደ ህይወታችን ጸጸትና ቁጭትን ይዘውብን ይመጣሉ ማለት ነው። ስለዚህ መጀመር ያለብንን ነገር መጠነኛ ጥናትና ዝግጅት በማድረግ መጀመር ይኖርብናል ማለት ነው፣ ከጸጸት ለመዳን። ሁለተኛው የምንሰራው ስህተት ለፉክክር ብለን መጀመር ነው። ለፉክክር ጓደኛችን ስለጀመረ መጀመር፣ ጓደኛችን ስለጀመረች መጀመር፣ ጓደኛችን ሱቅ ስለከፈተች ሱቅ መክፈት። በእኔ ግምትና እምነት ፉክክር ያሳድጋል ብዬ አላምንም። ይልቁንም ፉክክር ያሳንሳችኋል። ምክንያቱም የእናንተ ልክ ያ የጓደኛችሁ የጀመረውና ያደረገው ነገር አይደለም። ለምሳሌ የምትፎካከሩት ጓደኛ ባጃጅ ቢገዛና እናንተ ደግሞ ቪትስ ገዝታችሁ ቢሆን በቃ ፉክክራችሁ እዛ ጋር ያቆማል ማለት ነው። ተፎካካሪያችሁ ባጃጅ ጋር ስላለ እናንተ ቪትስ ጋር ስለደረሳችሁ እዛ ጋር ትቆማላችሁ ማለት ነው። አሳነሳችሁ አላሳነሳችሁ ከቪትስ በላይ እኮ ብዙ ነገር አለ እኮ ነበረ እኮ። ገብቷችኋል? ግን የምትፎካከሩት ሰው እዛ ጋር ስላለ እናንተ እዛ ጋር ተዝናንታችሁ ትቆማላችሁ ማለት ነው። ስለዚህ ፉክክር አሳነሳችሁ ወይስ ደግሞ አሳደጋችሁ? ፉክክር በእኔ እምነት ምንጊዜም ያሳንሳል እንጂ አይለውጥም፣ አያሳድግም ባይ ነኝ። ምክንያቱም ገደብ ራሳችሁ ላይ የሚጥል ነገር ነው። የምታዩት ነገር ነው እንጂ ጓደኛችሁ ያደረገውን ነገር ነው እንጂ ሌላ ነገር እንዳታዩ የሚያደርግ ነገር ነው። በፉክክር ብላችሁ ምንም ነገር አትጀምሩ፣ አታድርጉ። ለፉክክር ብላችሁ የማያስፈልጋችሁን መኪና አትግዙ። ለፉክክር ብላችሁ የማያስፈልጋችሁን ጌጣጌጥ አትግዙ። ስለዚህ ለፉክክር ብለን የምናደርገው ነገር ሁሉ ቆይቶ እኛ ላይ ቁጭትና ጸጸት ያመጣብናል ማለት ነው። ሶስተኛው በጣም ወሳኝ ነገር ማቆም ያለብንን ነገር ቶሎ በትክክለኛው ጊዜ አለማቆም። ይሄ ማለት የትኛውንም አይነት ሪሌሽንሺፕ ይጨምራል፣ የፍቅር ጓደኝነትን ይጨምራል። በቂ ሬድ ፍላጎችን እያለየን ዝም ብለን በችለተኝነት የምንቀጥለው ጓደኝነት፣ ፍቅረኝነት፣ ሁሉም ነገር ቆይቶ ጸጸትን ያመጣብናል ማለት ነው። የትኛውም ቶክሲክ የሆነ ሪሌሽንሺፕ በጊዜ ካልቆመ ቆይቶ እኛ ላይ ስብራትና ጸጸትን ያመጣብናል ማለት ነው። አንቺ ፍቅረኛሽ በቂ ምልክቶችን እያሳየሽ ዝም ካልሽው ነገ ትዳር ላይ ያደርስሽና ቋሚ ጸጸትና ችግር ይሆንብሻል ማለት ነው። ጓደኝነትን ማስቀጠል ጥሩ ነው። ሪሌሽንሺፕን ማስቀጠል ጥሩ ነው። የቢዝነስ ሽርክናን ማስቀጠል ጥሩ ነው። ጓደኝነትን ወደ ትዳር ማሳደግ ጥሩ ነው። ነገር ግን አንዳንዶቹን ደግሞ ማቋረጥ የበለጠ ጥሩ ነው። ከቋሚ ጸጸትና ስጋት ወይም ደግሞ ቁጭት የምንድንበት ይሆናል ማለት ነው። ስለዚህ የውሳኔ ሰዎች ሁኑ፣ ጽኑ። እነዚህን ስህተቶች ከመስራት ራሳችሁን ጠብቁ። ሰላማችሁ ይብዛ።